ወደ እፎይ ፕላስ እንኳን በደህና መጡ። መተግበሪያውን በስልክዎ ላይ ለመጫን መጀመሪያ ወደ ፕሌይ ስቶር ይግቡ። በፍለጋ ሳጥኑ ላይ እፎይ ፕላስ የሚለውን በመጻፍ ይፈልጉ። መተግበሪያውን ሲያገኙት አይከኑን በመጫን ኢንስቶል የምትለዋን ቁልፍ ይጫኑና ወደ ስልክዎ ያወርዱ። ጭነቱ እንደተጠናቀቀ ኦፕን የሚለውን በመንካት መተግበሪያውን መክፈት ይችላሉ። መተግበሪያው እንደተከፈተ እንኳን ደህና መጡ የሚል መልእክትና የክፍያ አይዲ መለያ ቁጥር የሚያስገቡበትን ቦታ ያገኛሉ። ከፋይ መለያ ቁጥር ካስገቡ በኋላ ኮንቲኒው የሚለውን በመጫን ይቀጥሉ። አዲስ ተጠቃሚ ከሆኑ በስልክዎ የአጭር የጽሑፍ መልእክት ወይም ኦቲፒ ይላክላቸዋል። በተቀመጠው ቦታ ላይ ያን የምስጢራዊ ቁጥር በትክክል ያስገቡ። በመቀጠልም ወደፊት መተግበሪያውን ለመክፈት የሚያገለግሉትን አዲስ የይለፍ ቃል ወይም ፓስወርድ ያስገቡ። ከዚያም የይለፍ ቃሉን በድጋሜ በማስገባት ያረጋግጡና ኮንቲኒው የሚለውን በተን ወይም ቁልፍ ሲጫኑ ቀጥታ ወደ መተግበሪያው አገልግሎት መግባት ይችላሉ። ቀደም ብለው የተመዘገቡ ተጠቃሚ ከሆኑ ደግሞ የይለፍ መለያ ቁጥሮትን ወይም በፊት የሞሉትን መለያ በማስገባት ወደ መተግበሪያው መግባት ይችላሉ። የይለፍ ቃሉን ለማረጋገጥ ወይም ለማየት ከፈለጉ ከስር በግራ በኩል ሾው ኦር ሃይድ ፓስወርድ የምትለዋን የአይን ምልክት በመጫን የይለፍ ቃሉን መመልከት ወይም ማረጋገጥ ይችላሉ። የይለፍ ቃሉትን ከረሱ ደግሞ ከስር በቀኝ በኩል ፎርጎትን ፓስወርድ የሚለውን ይጫኑ። በዚህ ጊዜ በኤስኤምኤስ የአንድ ጊዜ መለያ ቁጥር ወይም ኦቲፒ ይላክሎታል። መልእክቱ ካልደረሱት ደግሞ ለ3 ደቂቃ በመጠበቅ ሪሲቭ አናዘር ኦቲፒ የሚለውን ይጫኑ። የተላከሎትን ኦቲፒ ካስገቡ በኋላ በመቀጠል አዲስ የይለፍ ቃሉን መርጠው ያስገቡ። ከዚያም ያስገቡትን መለያ ቁጥር በድጋሜ በማረጋገጥ ምዝገባውን ማጠናቀቅ ይችላሉ። አሁን ዋናው ገጽ ላይ ይገኛሉ። የእፎይ ፕላስ ሲስተም የመኖሪያ ማህበር ክፍያዎችን እጅግ ቀላልና ቀልጣፋ ለማድረግ የተነደፈ ሲስተም ነው። በመነሻ ገጹ ላይ ከላይ በስተግራ በኩል እንኳን ደህና መጡ የሚል ሰላምታን ሲያገኙ፣ በስተቀኝ በኩል ደግሞ የደውል ወይም የኖቲፊኬሽን ምልክት መያዣ ያገኛሉ። ይህ ክፍል ከክፍያ ወይም ከሌሎች አገልግሎቶች ጋር የተያያዙ መልእክቶችን በፍጥነት እንዲከታተሉ ይረዳውታል። ከደውሉ በታች ስለ ቤቱ ዝርዝር መረጃ የያዘ ክፍል ያገኛሉ። እዚህ ጋር የቤት ቁጥሩን፣ የመኖሪያ ማህበሩን ስም እና የቤት ባለቤት ስም በግልጽ መመልከት ይችላሉ። በገጹ መሃል ላይ ሁለት ዋና ዋና የክፍያ አማራጮችን ያገኛሉ። የመጀመሪያው ፔፊስ የሚለው ሲሆን ከቤት ጋር የተያያዙ ልዩ ልዩ ክፍያዎችን ለመፈጸም ያግዛል። ቀጥሎ ያለው ደግሞ ፓርኪንግ የሚለው ሲሆን ከተሽከርካሪ ማቆሚያ ክፍያዎች ጋር የተያያዙ ክፍያዎችን ለማስተዳደር የሚያገለግል ክፍያ አማራጭ ነው። ከነዚህ ካርዶች በታች የቅርብ ጊዜ የክፍያ ታሪኮን ወይም ፔመንት ሂስትሪውን በቅደም ተከተል ያገኛሉ። በመተግበሪያው ግርጌ ላይ 3 ዋና ዋና ክፍሎችን የያዘ ማውጫ የሚገኝ ሲሆን እነሱም ሆም ወይም መነሻ፣ ፔመንት ሂስትሪ ወይም ታሪክ፣ በመጨረሻም ፕሮፋይል ወይም መገለጫ የሚሉትን የያዘ ነው። መነሻ እስካሁን ያየነው የመግቢያ ገጽ ነው። ቀጥሎ ያለውን ታሪክ የሚለውን ቁልፍ ሲጫኑ ከላይ የክፍያ አይነቶችን በዝርዝር ወደ ጎን እያደረጉ ማየት ይችላሉ። ከመረጡት የክፍያ አይነት ውስጥ ደግሞ እስካሁን የከፈሉትን የክፍያ መረጃ የክፍያ ካርዶች ውስጥ በመግባት ሙሉ ዝርዝር መረጃ ማግኘት ይችላሉ። ፕሮፋይል ወይም መገለጫ የሚለውን ቁልፍ ስንጫን ደግሞ 3 ዋና ዋና ዘርፎችን የያዙ ገጽ እናገኛለን። እነሱም አካውንት ኢንፎርሜሽን ወይም የመለያ መረጃ፣ ኤፍኪው ወይም ጥያቄዎች፣ በመጨረሻም ሎጋውት ወይም መውጫ የሚሉትን የያዙ ናቸው። በአካውንት ኢንፎርሜሽን ወይም በመለያ መረጃዎች ስር የሚከተሉትን ተግባራት መፈጸም ይችላሉ። የመጀመሪያው ፕሮፋይል ኢንፎርሜሽን ወይም የመገለጫ መረጃዎች ሲሆን እዚህ ውስጥ ሲገቡ የእርስዎንና የቤቶን ዝርዝር መረጃ ስም እና ስልክ ቁጥር መለየት ወይም ማየት ይችላሉ። ሁለተኛው ነባሪ ቤት ወይም ዲፎልት ሃውስ የሚለው ሲሆን ከአንድ በላይ ቤት ካሉት የትኛውን ቤት ማስተዳደር እንደሚፈልጉ እዚህ በመግባት መቀየር ይችላሉ። ሶስተኛው
ፒን ይቆይሩ ወይም ቼንጅ ፓስወርድ የሚለው ሲሆን እዚህ ውስጥ ሚስጥራዊ ቁጥሩን ለመቀየር የሚያገለግል ገጽ ነው። ለመቀየር በፊት የሚጠቀሙበትን ፒን ያስገቡ። በመቀጠልም አዲስ ቁጥሩን በመሙላት ከዛም በማረጋገጥ ፒኑን መቀየር ይችላሉ። አራተኛው ላንጉዌጅ ወይም ቋንቋ ሲሆን በመተግበሪያ ውስጥ 4 ቋንቋዎችን ማለትም አማርኛ፣ እንግሊዝኛ፣ ኦሮምኛ ወይም ትግርኛ ቋንቋን በፍላጎቱ ለመቀየር ያገለግላል። የሚፈልጉትን ካስቀመጡ በኋላ ሴት ላንጉዌጅ የምትለዋን በመጫን ተግባራዊ ያደርጉት። የመጨረሻው ቲም ወይም ገጽታ የሚለው ሲሆን እዚህ ውስጥ ሲገቡ የመተግበሪያውን ቀለም እንደ ምርጫው ወደ ነጭ ወይም ላይት እንዲሁም ዳርክ ወይም ጥቁር መቀየር ይችላሉ። ቀጥሎ ያለው ክፍል ኤፍኪው ወይም ጥያቄዎች የሚለው ነው። እዚህ ስር የደንበኛ ድጋፍ ወይም ከስተመር ሰርቪስ የሚለውን ሲጫኑ የደንበኛ ድጋፍ ለማግኘት የሚያስችሉ ስልኮችን እንዲሁም ኢሜይሎችና የበለጠ ኢንፎርሜሽኖችን ማግኘት ይችላሉ። ከዛ ውጪ ሁልጊዜ የሚጠየቁ ጥያቄዎችን እንዲሁም የግላዊ ፖሊሲና የስምምነት ደንቦችን እዚህ ክፍል ላይ ማግኘት ይችላሉ። መጨረሻም አገልግሎቱን አጠናቀው መውጣት ሲፈልጉ ዘግተው ይውጡ ወይም ሎጋውት የምትለዋን የመጨረሻዋን በቀይ ያለችበትን ይጫኑ። ከዛም የሚያረጋግጥ መልእክት ሲመጣሉት በድጋሚ ሎጋውት ወይም ዘግተው ይውጡ የሚለውን በመጫን አጠናቀው መውጣት ይችላሉ። በእፎይ ፕላስ መተግበሪያ ውስጥ ተጠቃሚዎች የሚከፍሏቸው 2 ዋና ዋና ክፍያ ዘርፎች አሉ። እነሱም የመኖሪያ ማህበር ክፍያዎች እና የተሽከርካሪ ማቆሚያ ክፍያዎች ናቸው። የመኖሪያ ማህበር ክፍያዎችን ለመፈጸም ፔይ ፊስ የሚለውን በግራ በኩል ያለውን የቀይ በተን ይጫኑ። ይህን ሲያደርጉ መከፈል ያለባቸውን ወቅታዊ ክፍያዎች ወይም የቀጠሮ ቀናቸውን የሚያሳይ ገጽ ይከፈታል። ሊከፍሉ የሚፈልጉትን ክፍያ አይነት ይምረጡ። ከዚያም ስለ ክፍያው ዝርዝር መረጃና ክፍያውን ለማስጀመር የሚያስችል ፖፕ አፕ ፔጅ ይመጣላችኋል። ለመቀጠል ኮንቲኒው የሚለውን ይጫኑ። በዚህ ጊዜ ከቴሌብር አካውንቱ ለሚመለከተው የመኖሪያ ማህበር ኮሚቴ ክፍያ እንዲፈጽሙ የሚጠይቅ መልእክት በስልኮ ላይ ይመጣል። በቅድሚያ በቴሌብር አካውንቱ ውስጥ በቂ ገንዘብ መኖሩን ያረጋግጡ። ከዚያም በተቀመጠው ቦታ ላይ የቴሌብር ሚስጥር ቁጥሩን በማስገባት ክፍያውን ማረጋገጥ ይችላሉ።